السلام عليكم ورحمة الله وبركاته يا جماعة الخير دينا بسلامنا شوي رمضان قرينا متقط يالك أنا زاري عشر الأواخر كجبا سدس سنة كانوا أراد كأنه يكرن بس هم كسرناه بلاي دمو سوس كأنه يكرن مالتنا رمضان والله طرو ياسلف كنو إن تقاس بيتنا ما شاء الله لنقرأشوا أهوني نسراو كبروتستانتوس كارنا زندرو والله يعني على مولونا يسونكم አራት ቀን ፈትቻለሁ። ለምሳሌ እናንተ ስንት ቀን ያፈታችሁ? አራት ቀን የሚፈታውበት ምክንያት አለኝ። አንደኛው ምን መስላችሁ? يعني ሰፈር ስለሆንኩ ነው። ሰፈር ሆኜ ነው። ሁለተኛ ቀን ደግሞ ምንድነው አሁን እኔ የምሰራው ከፕሮቴስታንቶች ጋር አይደለ? ሆቴል ነው የምሰራው ታውቃላችሁ አይደል? እና ሆቴል ሲሰራ ሁለቴ ነው የሚሰራው። يعني ምግብ ይሰራል፣ والله ምግብ ይሰራል እና የሚመጡ ሰዎች አሉ፣ እናስተናግዳቸዋለን፣ ይበላሉ። እኔ ደግሞ እንደዚህ አይነት ልምድ ከዚህ በፊት የለኝም። የመጀመሪያ ጊዜ ነው። ከዛ አሁን ሌላ አዲስ ሼፍ ነው ያለው። አሁን ከዚህ በፊት የነበረው በህመም ምክንያት ሄዷልና አዲስ ሼፍ ነው ያለው። ያ አዲሱ ሼፍ በጣም ልምድ አለው፣ 30 ዓመት ልምድ አለው። በደንብ ይችላል፣ ልምድ አለው። ስታንዳርድ ፎርም ይዞ ነው የመጣው ለቤቱ እና እነሱ የሚሰራቸው ለቁርስ የሚዘጋጁ ነገሮች ለቢፌ ማለት ነው። ከዚህ በፊት የሚሰሩ ነገሮች አሉ። ያኒ ሳምቡሳ ይሰራል፣ ኩኪስ ይሰራል፣ ፓንኬክ አለ፣ ቶስት ፍሬንች አለ፣ ቶስት ብሬድ አለ፣ ዊዝ ጃም አለ። ብዙ አይነት ጣፋጭ የጀማዓ ፊት ለፊት ተደርድሮ ከዚህ በፊት ያለቃ አይሰራም ነበር ታውቃላችሁ ለቤት እና ይሄን የሚሰራው አሁን ደግሞ ከመጣ በኋላ እና አንድ ቀን ታውቃላችሁ ወላሂ ነፍሴ ወሰወሰችኝ ነው የምላችሁ። በላ ሰው ይበላል። ሱብሃንአላህ እንዴት እንደምትጓጉ ይዩት እስኪ። አንተ ጾመኛ ነህ፣ በዙሪያ የሚጾም ሰው የለም፣ ሁሉም ይበላ ነው ይጾማል። የሚጾም ሰው የለም። ሻዩ ስትቀዱ ሻዩ ስትጠጡኩስ ይላል፣ ቡናው ስትቀዳ ይላል። እንደገና ምግብ ትኩስ ነው። በሩን ስትከፍተው ልክ እንዲህ ቢፌውን ስትከፍተው ማለት ነው የሚወጣ ሽታ አለ። በቃ ወሰወሰችኝ። አንድ ቀን ነው ከታታ አንዱ ቀን ከዛ የታባቱ ፈታሁኛ እንዴ ከዛ ፈታው። ሁለቱም ቀን ደግሞ يعني ሱሑር አመጣው ነው በቃ ይከብደኛል ምናምን ቢያሰብኩ። አሁን ላይ ግን በቃ ብዙ ቀን ያለ እንትን ጾም ከዛ በኋላ ከሁለት ቀናቶች በኋላ ብዙ ጊዜ ያለ እንትን ጾም ያውቃለሁ ያለ ሱሑር ብዙ ቀን والله ብዙ ቀን ነው የምላችሁ። ብቻኝ يعني የሚቀሰቅሰኝ ሰው የለም ምናምን በቃ በአጋጣሚ ከተነሳው በላው ነው ካልበላው ጾማለሁ። እነዛ ሁለት ቀናቶች ግን በቃ ሞከርኩኝ፣ ለፍታርኩኝ በቃ ፈተው። ከዛ በኋላ ግን አንዱ እንደውም በቃ በንያ ምክንያት በቃ በመጠራጠር ንያው እንደዚህ ነው እንደዚህ አይደለም እንደዚህ ከዛ ፈተው። አራቱ ቀናቶች እንደዚህ ነች። አንደኛው በሰፈር ተፈታውኝ፣ ሁለተኛው يعني ምግብ አባብኩኝ አሸንፎኝ፣ ሁለቱ ቀን ደግሞ ሱሑር አመጡኝ ማለት ነው። እና እናንተስ በእንደዚህ አይነት ምክንያት የፈታችሁ ካላችሁ ኮሜንት ላይ አሳውቁኝ። እና እያለቀ ነው አሁን 4 ቀን የቀረን ደግሞ። ሁለተኛ አሁን ምን እንደተማርኩ ታውቃላችሁ? በዚህ አሁን ጆርኒ በዚህ ጉዞ በቃ ፐርፌክት አትሆኑም ጀማሪ ስትሆኑ የሚባለው ነገር አሁን እየገባኝ በደንብ እየገባኝ የመጣ ነው። አሁን ለምሳሌ ረመዳን 10 الأواخر ገባ አይደለ? ማውራት የነበረብኝ ዛሬ አልነበረም። ከዛሬ ሊገባ አንድ ቀን ሲቀረው ወይ የገባለት የዛን ቀን ነበር ማውራት የነበረብኝ። አሁን ዛሬ ከ6 ቀን ካለፉ በኋላ ነው ያወራሁት ያለሁት። ይሄም ስህተት ነው። እንደገና ብዙ አይነት በቃ የማድረጋቸው ሚስቴኮች አሉ። ደግሞ ከዚህ በፊት ምን ቢያስብ ነበር መሰላችሁ? ስክሪፕት ዩቲዩብ ስትሰሩ ስክሪፕት ጻፉ ይባላል ታውቃላችሁ። እና ስክሪፕት በቃ እኔ ርዕሱን ካገኘ ለምን ስክሪፕት ጽፋለሁ በጭንቅላቴ እያሰብኩ አወራለሁ ብዬ ነበር ከዚህ በፊት መስሎ እንደዚህ ነበር እየሰራው የነበረው። ግን አሁን በቃ በጣም አስፈላጊ መሆኑን ገባኝ። ያለ ስክሪፕት በቃ ብዙ አንድ ነገር ሰፋ አርግታችሁ ማውራት ከፈልጋችሁ ግዴታ ስክሪፕት መጻፍ አለባችሁ። የምሬን ነው የምላችሁ። እኔ አሁን ሰፋ አርግቼ ማውራት አስበና ስክሪፕት የለም በቃ አጠራጣሪ ይልብኛል። አሁን ሐታ አንድ ቪዲዮ ራሱ ለመስራት ሳስብ ማለት ነው ይሄን ቪዲዮ ስሰራ በቃ ደጋግሜ አውርቼ ከዛ በኋላ ነው አሁን ላይ መጨረሻው ላይ ነው ትክክል ሆኖ ይመጣልኝ። ስለዚህ ስክሪፕት መጻፍ እንዳለብኝ ተረዳው ነውና
ረመዳን እያለቀ ነው። ኢድ እየደረሰ ነው። እንደነገርኳችሁ 4 ቀን ፈትቻለሁ እና ይህን ይመስላል እንግዲህ ለዛሬ ያለኝ ይሄ ነው። በሌላ ጊዜ እስከምንገናኝ ድረስ ሰላም አለይኩም ወረሕመቱላሂ ወበረካቱ።